ድንቅ ፈገግ ላደርጋችሁ ከተፍ ብያለሁ። ፍቃዳችሁ ከሆነ ውዷ ጊዜያችሁን ሰውታችሁ እስከ መጨረሻው እንድታደምጡኝ ስል ጠይቃለሁ። በዛሬ ፕሮግራሜ ላስቃኛችሁ ወደድኩት ልታምኗቸው የማትችሏቸውን 20 አስገራሚ እውነታዎች ላስቃኛችሁ መጥቻለሁ። ከቻናሌ መሸጋገሪያ በኋላ መለሳለሁ። አዲስ ከሆንሽ ምን ትጠብቃላችሁ? ሰብስክራይብ የማድረግ መብታችሁን ተጠቀሙበት። ከአንደኛው ልጀምር። ሎሚን ደጋግሞ ጠባሳ ያለበት ቦታ ላይ መቀባት ጠባሳውን ለማጥፋት ሁነኛና ገራሚ መፍትሄ እንደሆነ ተመራማሪዎች ይናገራሉ። ሁለተኛ፣ ሃይላንድ ላይ ያለው ኤክስፓየር ዴት ለውሃው እንጂ ለሃይላንዱ አይደለም። ማለትም ሃይላንዱ እንጂ ኤክስፓየርድ የሚያደርገው ውሃው ኤክስፓየርድ አያደርግም እንደማለት ነው። ሶስተኛ፣ ኮካኮላ ከመጠጥ ባለፈ የቆሸሸ ግድግዳን፣ የሽንት ቤት ሳህኖችን እንዲሁም ዕቃዎችን ለማጽዳት ያገለግላል። አራተኛ፣ ምግብ በልቶ ቁጭ ማለት ከፍተኛ የውፍረት መጨመርን ያስከትላል። አምስተኛ፣ ውሃን በየዕለቱ ደጋግሞ መጠጣት ማለትም በቀን ከ8 ብርጭቆ በላይ መጠጣት ፊታችን ወዝ እንዲኖረው ወይም ጥራት እንዲኖረው ያደርጋል። ስድስተኛ፣ ለውዝ፣ ወተት፣ አቮካዶ፣ ሙዝ ውፍረት ለመጨመር ከፍተኛውን ሚና ይይዛሉ። ሰባተኛ፣ እስከ 1881 ዓ.ም ድረስ በእግር ኳስ ጨዋታ ላይ ዳኞች አልነበሩም። ስምንተኛ፣ በጣም የሚስቁ ሰዎች ከማይስቁ ሰዎች የተሻለ ጤነኛ ናቸው። ወደ ዘጠነኛው ሄድኩኝ። ዘጠነኛ፣ ሴቶች ከወንዶች የበለጠ የአእምሮ ብስለት አላቸው። አስረኛ፣ የሴቶች ልብ ከወንዶች በበለጠ በፍጥነት ይመታል። 11ኛ፣ አንድ አፕል መብላት ቡና ከመጠጣት በላይ ያነቃቃል። 12ኛ፣ በአማካኝ የዝሆን ኮምቢ 5 ሊትር ውሃ መያዝ ይችላል። 13ኛ፣ በሚያስገርም ሁኔታ ምድር ላይ ካሉ 100% ሴቶች 82% የሚሆኑት ሚስጥር መያዝ የሚችሉት ለ48 ሰዓት ብቻ ነው። ይሄ ማለት ለ2 ቀን ማለት ነው። በጣም ነው የሚገርመው። 14ኛ፣ ቀዝቃዛ ውሃ መጠጣት ውፍረት ለመቀነስና የአእምሮአችንን ስራ ለማፍጠን ይረዳል። 15ኛ፣ አልበርት አንስታይን በህይወት ዘመኑ ካልሲ አድርጎ አያውቅም። ወደ 16ኛው ከማለፌ በፊት ይህንን ቻናል አዲስ ከሆናችሁ ሰብስክራይብ አድርጉላለሁ። ቪዲዮንም ላይክ በማድረግ ወደ ቪዲዮ እንቀጥል። 16ኛ፣ የቀጭኔ ልብ 12 ኪሎ ግራም ይመዝናል። ይሄ ማለት የአንድ ወይም የ2 ዓመት ህፃን ክብደት ነው። 17ኛ፣ በፔሪዮዲክ ቴብል ላይ የማትገኘው ብቸኛዋ ፊደል ጄ ናት። ከጄ ውጪ ሁሉም ፊደላት ይገኛሉ እንደማለት ነው። 18ኛ፣ የኦርቶዶክስ እምነት ከተመሰረተች 2000 ዓመታትን አስቆጥራለች።